ጌታ ለዘላለም ይባረክ። በቀደም ዕለት በሰራሁት ቪዲዮ ላይ መጽሐፍ ቅዱስ አንብቡ ብዬ በሰራሁት ቪዲዮ ላይ የትኛውን መጽሐፍ ቅዱስ ነው የምናነበው ወላላችሁኝ? እንግዲህ አዲሱም ትርጉም አለ፣ መደበኛውም ትርጉም አለ፣ መጽሐፍ ቅዱስ ኤንአይቪም አለ። እኔ ግን አሁን የምነግራችሁ አዲሱን አንብቡት። ከዛም ደግሞ ከዮሐንስ ወንጌልም ዮሐንስ ራእይም ከአዲስ ኪዳን ብጀምሩ ልጅ እንደመሆናችሁ መጠን ከአዲስ ኪዳን ብጀምሩ ደስ ይለኛል። ከቻላችሁ ግን የሚቻል ከሆነ የእግዚአብሔር ጸጋ ካገዛችሁ፣ እግዚአብሔር ከረዳችሁ፣ የእግዚአብሔር ምሕረት ከሞላባችሁ፣ እግዚአብሔር ከረዳችሁ ከኦሪት ዘፍጥረት አንስታችሁ ብታነቡ የተሻለ ነው የሚሆነው ብዬ አስባለሁ። ኦሪት ዘፍጥረት መጀመሪያውን ለማስታወስ ያህል ምን ይላል መሰላችሁ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም ነበረ፣ ጨለማም በጥልቁ ነበር፣ የእግዚአብሔር መንፈስም በውሃ ላይ ሰፍኖ ነበርና እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማንም እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማንም ሌሊት አለው ይላል። እስከ 5 ማታም ሆነ ጠዋትም ሆነ እያለ ይቀጥላል። ይሄ ሄዶ እዚህ ጋር ዮሐንስ ራእይ ጋር ሲመጣ ደግሞ መጨረሻ ላይ ምን የሚል ቃል አለ መሰላችሁ? መጨረሻ ላይ ያለውን ቃል ብቻ ላንበበላችሁ። መጨረሻ ላይ ያለውን ቃል ሳነብላችሁ በዚህ መጽሐፍ ዮሐንስ ራእይ ምዕራፍ 22 ከቁጥር 18 ላይ ያለውን ቃል አንብብላችሁ እንዲህ የሚል ቃል አለ። በዚህ መጽሐፍ የተጻፈውን የትንቢትን ቃል ለሚሰማ ሁሉ እኔ እመሰክርለታለሁ። ማንም በዚህ መጽሐፍ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፈውን መቅሰፍት ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፈው ቃሎችም አንዳች ቢያጎድልም በዚህ መጽሐፍም ከተጻፈው ከሕይወት ዛፍ ከቅድስቱ ከተማም እግዚአብሔር እድሉን ያጎድለዋልና ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን ይላል። ይሄን ነው እንግዲህ ይሄን መጽሐፍ ነው እንድታነቡ መመሰክርላችሁ። እንግዲህ እኔ በትርጉምም አነባለሁ፣ መደበኛውንም ትርጉም አነባለሁ፣ አዲሱንም አነባዋለሁ። ያው እንግዲህ ስታነቡ ምንድነው መደበኛው ከአዲሱ የሚለየው? መደበኛው ትርጉም የሚባለው ትርጉሙን ትንሽ ሰፋ ያደርገዋል። ይሄ ቬሪፋይ ወይም ደግሞ ቦርቀቅ የማድረግ እንትን አለውና እሱን እናነባዋለንና ስለዚህ ይሄንን ባነበባችሁ ቁጥር እግዚአብሔር አምላክ ይረዳችኋል ማለት ነው። ጌታ ለዘላለም ይባረክ። ብዙ መጽሐፎች አሉ። መጽሐፍ ቅዱስ አይደሉም ግን እነዛ መጽሐፎች ብዙ መጽሐፍ አሉ። ስለዚህ እነዛም ብዙ መጽሐፍ እንዳታነቡ በእግዚአብሔር ፍቅር እለምናችኋለሁ። ይኸውላችሁ የሆነ ሰባኪ ነኝ ባይ የሆነ የጻፈው መጽሐፍ አለ። የሆነ ደብተራ ነኝ ያለው የጻፈው ጸሐፊ አለ። የሆነ ደራሲ ነኝ ያለው የጻፈው መጽሐፍ አለ። እኔ የምላችሁ መጽሐፍ ቅዱስን አንብቡ ነው የምላችሁ። ይሄን መጽሐፍ ቅዱስ አንብቡ። ይሄን መጽሐፍ ቅዱስ ባነበባችሁ ጊዜ ህይወታችሁ ይለመልማል፣ ዘመናችሁ ይለመልማል፣ እናንተም ተለመልማላችሁ። ዛሬ 13 ነው ብያችኋለሁ። 7ኛ ወር ላይ ነው ያለው ነው 2018 ላይ ያለ ነው ብያቸዋለሁ። በዚህን ሰዓት እንደዚህ ወጥቼ የእግዚአብሔርን ምሕረትና ቸርነት በጎነትና መልካምነቱን እንዳወራ ይረዳኝ እግዚአብሔር እስከሆነ ድረስ የእግዚአብሔርን ቃል ነው እኔ ማንበብ ያለብኝ እንጂ የሰይጣኑን ወይም የዚህን ዓለምን የሰውን ሐሳብም ላስተናግድ ወይም ደግሞ ልተገብር ይሄ ጊዜው አይደለም። ጌታ ለዘላለም ይባረክ። ጌታ ይርዳችሁ። ወዳችኋለሁ። አምላኬ እንደባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወንድማችሁ መስፍን ነኝ።